አንድ ነዳጅ ማደያ አገልግሎት እንዳይሰጥ ታሽጓል። ነዳጁ በረቀቀ ዘዴ በሰጋቱራ በፍራሽና በሌሎች ቁሳቁሶች ተደብቆ ለማሳለፍ ሲሞክር በጸጥታ ኃይሉ ንቃት መያዙም ተመላክቷል። እንደ ፖሊስ መግለጫ ከሆነ የከፍተኛ መጠን ያለው ነዳጅ ተከዝኖ የነበረው ሰው ሰራሽ እጥረት በመፍጠር በከፍተኛ ዋጋ ለመሸጥና ለህገወጥ ታጣቂ ቡድኖች ስምሪት እንዲውል ታስቦ ነው ተብሏል። ይህም በክልሉ ያለውን የትራንስፖርትና የንግድ እንቅስቃሴ ከማስተጓጎሉም ባለፈ የዜጎችን የዕለት ተዕለት ኑሮ ለከፋ ዋጋ ግሽበት ሲዳርግ መቆየቱም ተነግሯል። የክልሉ ፖሊስ የነዳጅ ስርጭቱ ስርዓት ይዞ ለህዝብ ፍትሃዊ በሆነ መንገድ እንዲደርስ ለማድረግ የጀመረውን ጥብቅ ቁጥጥር አጠናክሮ እንደሚቀጥል አረጋግጧል። በሰንሰለት ውስጥ የሚሳተፉ ማደያዎችና ግለሰቦች ላይ የማያዳግም ህጋዊ እርምጃ እንደሚወሰድ የገለጸው መምሪያው ህዝቡ መሰል ኢኮኖሚ አሻጥሮችን በማጋለጥ ረገድ እያደረገ ያለውን ተሳትፎ እንዲቀጥልም ጥሪ አቀርበዋል። የፋሲካ በዓል ያለምንም አደጋ እንዲከበር አስፈላጊው ቅድመ ዝግጅት ተጠናቋል ሲል ኮሚሽኑ ገለጸ። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን የዘንድሮውን የፋሲካ በዓል አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ በዓሉ በሰላም እንዲጠናቀቅ በሰው ኃይልና በቁሳቁስ ሙሉ ዝግጅት ላይ መሆኑን አስታውቋል። የኮሚሽኑ ኮሚሽነር አህመድ መሐመድ እንደገለጹት በበዓላት ወቅት የሚከሰቱ ድንገተኛ አደጋዎች በሰው ህይወትና በንብረት ላይ የሚያደርሱትን የኢኮኖሚ ኪሳራ ለመከላከል ኮሚሽኑ በሙሉ አቅሙ ወደ ስራ ገብቷል የተባለው ኮሚሽኑ በተለይም በበዓል ዝግጅት ወቅት እሳት ሊያስነሱ ከሚችሉ የኤሌክትሪክ መስመሮች ንክኪ ከምድጃዎች ከከሰልና ከሻማ አጠቃቀም ጋር በተያያዘ ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። ማንኛውም በቤት ውስጥም ሆነ በንግድ ተቋማት የሚከናወን የበዓል ዝግጅት የእሳት አደጋን በማይጋብዝ መልኩ በኃላፊነት ስሜት ሊከወን እንደሚገባም ተገልጿል። የሁላችንንም ጥንቃቄ የበዓሉ ደስታ ሙሉ ያደርጋል ያሉት ኮሚሽነር አህመድ መላው የከተማዋ ነዋሪ በዓሉ በሰላምና በደህንነት እንዲያልፍ የዜግነት ድርሻውን እንዲወጣ ጥሪያቸውን አስተላልፈዋል። ኮሚሽኑ ማንኛውም አደጋ ቢከሰት ፈጣን ምላሽ ለመስጠት በየደረጃው ከሚገኙ የጸጥታና የጤና ተቋማት ጋር በቅንጅት እንደሚሰራ አረጋግጠዋል። ምግቦችና መድኃኒቶች ከመሰራጨታቸው በፊት ገና በወደብ ላይ እንዳሉ የጥራት ፍተሻ እንዲደረግላቸው የሚያስችለው የሞጆ ደረቅ ወደብ ሚኒ ላብራቶሪ ተመረቀ። ጥራትና ፈዋሽነታቸው የተረጋገጡ ምርቶች ብቻ ለህብረተሰቡ እንዲደርሱ ለማስቻል መድኃኒቶችና ምግቦች ገና ወደ ሀገር ውስጥ በሚገቡበት የወደብ ኬላ ላይ የጥራት ፍተሻ የሚያደርግ የሞጆ ደረቅ ወደብ የሚኒ ላብራቶሪ በይፋ ተመርቆ ስራ ጀምሯል። ላብራቶሪው የጤና ሚኒስትር ዴኤታ ወይዘሮ ፍሬት አበበ በተገኙበት ተመርቆ የተከፈተ ሲሆን ጥራት የሌላቸው ምርቶች ወደ ሀገር ውስጥ እንዳይገቡ ቀዳሚውን የቁጥጥር ስራ ያከናውናል ተብሏል። ሚኒስትር ዴኤታው እንደገለጹት ይህ አዲስ የፍተሻ ስርዓት በመግቢያና መውጫ ኬላዎች ላይ የሚተገበር ባለ 3 ደረጃ የቁጥጥር ስራ አካል ነው። ላብራቶሪው ምርቶች ከመሰራጨታቸው በፊት ቀድሞ በመፈተሽ በህዝብ ጤና ላይ ሊደርስ የሚችለውን አደጋ ከመቀነሱም በላይ የአገልግሎት ሂደቱን ቀልጣፋም ያደርገዋል። የምግብና መድኃኒት ባለስልጣን ዋና ዳይሬክተር ሂራን ገርባ በበኩላቸው የሞጆ ደረቅ ወደብ የሚኒ ላብራቶሪ የፍተሻ አገልግሎት መጀመሩን አረጋግጠው በቀጣይም ይህንን አሰራር ወደ ሌሎች የወደብ ቅርንጫፎች ለማስፋፋት መታቀዱን ገልጸዋል። አገልግሎቱ ለትንሳኤ በዓል አስተማማኝ የኃይል አቅርቦት እንዲኖር የቅድመ ዝግጅት ስራዎችን ማጠናቀቁን ገለጸ። የኢትዮጵያ ኤሌክትሪክ አገልግሎት ለመጪው የትንሳኤ በዓል አስተማማኝ የኃይል አቅርቦት እንዲኖርና የኤሌክትሪክ መቆራረጥን ለመቀነስ የሚያስችሉ ልዩ ልዩ የቅድመ ዝግጅት ስራዎችን እያከናወነ መሆኑን አስታውቋል። ተቋሙ በበዓላት ሰሞን ከወትሮ የተለየ ከፍተኛ የኃይል አጠቃቀምና ፍላጎት ስለሚኖር በመሰረተ ልማቱ ላይ የሚፈጠረውን ጫና ለመቀነስ የመካከለኛና የዝቅተኛ ማሰራጫ መስመሮችን የመፈተሽ እንዲሁም የረገቡ የኤሌክትሪክ ገመዶችን የመወጠር ተግባራትን አከናውኛለሁ ብሏል። በተጨማሪም የእንጨት መሰሶችን በኮንክሪት የመቀየር የኃይል ጫና ያለባቸውን ትራንስፎርመሮች አቅም የማሳደግና አዳዲስ አጋዥ ትራንስፎርመሮችን የመትከል ስራዎች በስፋት መሰራታቸው ተገልጿል። በበዓሉ ዋዜማና በዕለቱ ለሚከሰቱ ድንገተኛ ብልሽቶች አፋጣኝ ምላሽ ለመስጠት በሁሉም የአገልግሎት መስጫ ማዕከላት የአስቸኳይ ጥገና ግብረ ኃይል መዋቀሩን ተቋሙ አረጋግጧል። በበዓሉ ዕለት በተመረጡ ማዕከላት የካርድ መሙላት አገልግሎት የሚሰጥ ቢሆንም የቅድመ ክፍያ ቆጣሪ ተጠቃሚ ደንበኞች የበዓሉ ደስታ እንዳይስተጓጎል አስቀድሞ የኃይል መጠን እንዲሞሉ ምክረ ሀሳብ ቀርቧል።
የጆይ ኦቲዝም ማዕከል ያስጀመረው የጆይ ልህቀት ማዕከል ህንጻ ለማጠናቀቅ 30 ሚሊዮን ብር እንደሚያስፈልገው ገለጸ። በኢትዮጵያ በኦቲዝምና ተዛማጅ አእምሮ እድገት እክል ያለባቸው ልጆች የማህበራዊ ስነ ልቦናዊ ተሃድሶ ድጋፍና የትምህርት እድል የሚሰጠው እንዲሁም በወይዘሮ ዛሚያኑስ የተመሰረተው ኒያ ፋውንዴሽን የጀመረው የጆይ ልህቀት ማዕከል ግንባታ የሚውል የገቢ ማሰባሰቢያ መርሃ ግብር ተጀምሯል። የኒያ ፋውንዴሽንና የጆይ ኦቲዝም ዋና ስራ አስኪያጅ ወይዘሮ ኤሌኒ ዳምጣው እንዳሉት የሚያዝያ ወር የኦቲዝም የግንዛቤ ማስጨበጫ ወር መሆኑን ገልጸው የጆይ ልህቀት ማዕከል ግንባታም ለማጠናቀቅ 30 ሚሊዮን ብር እንደሚያስፈልግ ገልጸዋል። በዚህም ፋውንዴሽኑ ከሚያዝያ 1 ጀምሮ እስከ ሚያዝያ 30 ድረስ የገቢ ማሰባሰቢያ መርሃ ግብር በድርጅቱ የማህበራዊ ትስስር ገጾች እንደሚያካሂድና የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ሚያዝያ 6 ይጀምራል ብለዋል። በኢትዮጵያ ውስጥ ከኦቲዝም አንጻር መረጃዎች ውስንነት ቢኖርም በዓለም አቀፍ ደረጃ ከ600 ሺህ እስከ 1 ሚሊዮን የሚደርሱ ኦቲዝም ያለባቸው ልጆች እድሜያቸው ከ14 እስከ 18 ዓመት የእድሜ ክልል ውስጥ መሆናቸው ይገለጻል። በዚህም በኢትዮጵያ ውስጥ ከ14 እስከ 18 የእድሜ ክልል ውስጥ የሚገኙ እንዲሁም ህጻናትን ጨምሮ እስከ 30 ዓመት የሆናቸው የኦቲዝም እክል ያለባቸው ልጆች በማዕከላት ውስጥ ይገኛሉ። ዘገባው የባልደረባችን ሄለን ሙላት ነው። አድማጮቻችን በማድመጥ ላይ የምትገኙት ከጄኤፍኤም 106